ምን ማለት ነው? አገልጋይ ነኝና ጋርድ ይገባኛል፣ አገልጋይ ነኝና ክብር ይገባኛል፣ አገልጋይ ነኝና እንዲና እንዲያ። ጳውሎስ የጻፈው እጥፍ ክብር ይገባቸዋል የሚለውን አውድ ባልጠበቀ በኔጌቲቭ ለምን ሲባል ይገባኛል የሚል ትዕቢተኝነት፣ ትምክህት፣ እበልጣለሁ ባይነት እግዚአብሔር ይህን ይቃወመዋል። ወደዳችሁም ጠላችሁም እነዚህ ሰዎች እኔን ጨምሮ እንዴት መጀመሪያ ጌታ የእግዚአብሔር ጸጋ ወደኛ መጣ? እንዴት ነበረ? ዝቅ ብለን አልነበር እንዴ? እኔን መረጥከኝ ብላችሁ አልነበር? እኔን አሰብከኝ፣ እኔን አዳንከኝ፣ ጭራሽ ለቤትህ እንዲና እንዲያ ብለን ጸጋ በኔ ላይ አስቀመጥክ፣ ዋይ ጉድ ብለን የነበርነው ትሁት ሰዎች በጊዜ ሂደት ከኋላ መጥቶ ነው እንዴ እሱ እንትን የሚለው ወደሚል መጣ። ብዙና እንዲና እንዲያ ያው ታውቁታላችሁ። ከተማውም ብዙ እሱ ላይ አልቆይ፣ ግን የይገባኛል መንፈስ ዛሬ የተሰበረ ይሁን። እስቲ እግዚአብሔር ትዕቢተኞችን ይቃወማል በሉ እስቲ። ለትሁታን ጸጋን ይሰጣል በሉ እስኪ። እስኪ አሜን።